ቀዳማዊ ኃይለ ሥላሴ የሁለት ትውልድ ተጠቂ። ጃንሆይ በቀደመው የአልጋ ወራሽነትና የንጉሠ ነገሥትነት ዘመናቸው ከመሳፍንቶቻቸው አንጻር ሲታዩ ተራማጅ አመለካከት ስለነበራቸው በጠላትነት የሚያዩዋቸውና ውድቀታቸውን የሚመኙ አያሌ ወግ አጥባቂ ባለሥልጣናት ነበሩ። በመሆኑም የዚህ የተራማጅ አስተሳሰባቸው ደጋፊ የሚሆን ምሁር ለመፍጠር ባልተለመደ ሁኔታ የትምህርት ሚኒስትርነቱን ስልጣን ደርበው በመያዝ በሀገሪቱ ትምህርትን በማስፋፋት ሥራ ላይ ተጠምደው ኖረዋል። በማብቂያ ዘመናቸው ግን ያለመታደል ሆኖ እንዲያግዟቸው የፈጠሯቸው ምሁራን ተራማጅ ሆነው እሳቸውን በአድህሮት ጎራ መድበው ታገሏቸው። ዘመኑ እየፈጠነ የእሳቸውም ዕድሜ እየጨመረ ሲሄድ የኢትዮጵያንና የንጉሠ ነገሥቱን መጨረሻ አደጋ ላይ ሊጥሉ የሚችሉ ሕዝባዊ የተቃውሞ ምልክቶች በገጠርና በከተማ መሰማት ጀመሩ። እነዚህ በጎ ያልሆኑ ምልክቶችን በጥልቀት በማጤን ወደፊት የማያባሩ የእርስ በርስ ትንቅንቆች ሊከሰቱ እንደሚችሉ ለንጉሠ ነገሥቱ መንግሥት ቀድሞ በማሳወቅ የማስጠንቀቂያ ደወል የሚያሰሙ ኢትዮጵያውያን በየዘመኑ መነሳታቸው አልቀረም። የሚያዳምጣቸው አልተገኘም እንጂ። የአብዛኛዎቹ ጥሪ ንጉሡ ዘመኑ የሚፈቅደውን የአስተዳደር ሥርዓት በመከተል በሰላማዊ ለውጥ የሕዝቡን ብሶት እንዲያክሙ የሚያሳስብ ሲሆን፣ ይህ ካልሆነ ግን ሊመጣ የሚችለውን አብዮታዊ ነውጥና ሊያስከትል የሚችለውን አደጋ ማሳየት ነበር። ከዚህ በታች ለንጉሡ የማስጠንቀቂያ ደወል ከላኩት ውስጥ ዋና ዋናዎቹን ለማሳየት እንሞክራለን። በ1940ዎቹ ዓመታት የሀገሪቱ የጽሕፈት ሚኒስትር በመደረብም የሀገር ግዛትና የፍርድ ሚኒስትር የነበሩት ጸሐፌ ትእዛዝ ወልደ ጊዮርጊስ ወልደ ዮሐንስ ሀገሪቱ በሕዝብ በተመረጠ ጠቅላይ ሚኒስትርና ፓርላማ እንድትተዳደርና ባለሥልጣናቱ በሙያቸው ብቻ የተመረጡ እንዲሆኑ የሚያስገነዝበውና ተቀባይነት ያጣው ምክረ ሐሳብ አንዱና ዋነኛው ነበር። እንዲሁም በ1950ዎቹ መጀመሪያ ላይ የሀገሪቱን የመሬት ስሪት አጥንተው የተደራጀ ሪፖርት ለንጉሠ ነገሥቱ ያቀረቡት የደህንነት ሹሙ ኮሎኔል ወርቅነህ ገበየሁ ይህ እሳቸው ጋንግሪን ብለው የሰየሙት ገበሬውን በመጉዳት ላይ የሚገኝ የመሬት ስሪት ካልተቀየረ በስተቀር ሊያመጣ የሚችለውን የእርስ በርስ ብጥብጥ የገለጹበት ምክረ ሐሳብ ሌላው ነበር። በ1953 ዓ.ም ከመፈንቅለ መንግሥት ሙከራው በኋላ ጀነራል መንግስቱ ነዋይ ለፍርድ ቤት ቃላቸውን ሲሰጡ የገለጹት አዲሱ መንግስት በኢትዮጵያ ሊያመጣ የነበረው ስርዓት ልክ እንደ እንግሊዝ መንግስት አይነት የኮንስቲቱሽናል ሞናርኪ ስርዓት መሆኑን መግለጻቸው ሌላው አመላካች ምክር ነበር። በ1955 ዓ.ም አውቀን እንታረም በሚል በጀነራል አብይ አበበ የተጻፈው መጽሐፍ ስርዓቱ ራሱን ካላረመ የሚደርስበትን አደጋ በግልጽ ሲያስቀምጡ እኛ ለማዶቹ አውሬዎች የሰባንባት መሬት ተራዋን ልትበላን አፏን ከፍታ ትቀበለናለች ማለታቸው አደጋው መድረሱን ያሳወቁበት ሌላው ማስጠንቀቂያ ነበር። ግንቦት 1957 ዓ.ም ኢትዮጵያ የምትገኝበትን አሳሳቢ ሁኔታ በማስመልከት ለጃንሆይ በቀጥታ የተጻፈውና መፍትሄውን ጭምር በዝርዝር ገልጾ መጪውን ዘግናኝ አደጋ ያመላከተው የአምባሳደር ብርሃኑ ድንቄ የማስጠንቀቂያ ደብዳቤ ሌላው አስደንጋጭ መልእክት ነበር። በ1958 ዓ.ም ራስ አስራተ ካሳ፣ ደጃዝማች ግርማቸው ተክለ ሐዋርያት፣ ጀነራል አብይ አበበ፣ ጀነራል መርድ መንገሻና ኮሎኔል ታምራት ይገዙ የንጉሠ ነገሥቱ መንግሥት አስተዳደር ስለሚሻሻልበት ሁኔታ በጋራ ሐሳብ አርቅቀው በመፈራረም ለንጉሡ የላኩት ምክረ ሐሳብ ተጨማሪ ሰሚ ያጣ መልእክት ነበር። እነዚህ መልእክቶች ሰላማዊ የአስተዳደር ለውጥን ለማስረጽ ጥረት እንዲደረግ የሚያሳስቡ ቢሆኑም ቅሉ መጪውን አደጋ ባለመገመት ለአብዮታዊ ነውጥ በር የከፈቱት የንጉሠ ነገሥቱ መንግሥት ወግ አጥባቂ ባለሥልጣናትና ንጉሡ ራሳቸው ለኢትዮጵያ ምን አተረፉላት? ደህና እንሁን።